ሰላም ሰላም ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ባለፈው ከዮሐንስ ወንጌል ምዕራፍ 1 ከቁጥር 19 ጀምሮ ባለው የመጽሐፍ ቅዱስ ክፍል ላይ በመመስረት ለመጥምቁ ዮሐንስ ከቀረበለት ጥያቄና እሱ ከሰጠው መልስ በመነሳት ከዚያ ክፍል የምንማረውን ተመልክተን ነበረ። በዚያ ላይ የተመለከትነው አንተ ማን ነህ ለሚለው ለቀረበለት ጥያቄ ከጥያቄውና እሱ ከሰጠው መልስ በመነሳት ከክፍሉ የምንማራቸውን አጭር ነገሮች ለመመልከት ሞክረናል። ዛሬ ደግሞ ከሁለተኛው ጥያቄ በመነሳት እንዲሁ ደግሞ ከዚህ የምንማረውን እና ባለፈው ከተማርነውና ከዚህኛው በጋራ የምንማረውን መጨረሻ ላይ እንደማጠቃለያ የምንመለከት ይሆናል። የመጽሐፍ ቅዱስ ክፍሉን አነብና ቀጥታ ወደ ሐሳብ ሄዳለሁ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 24 ጀምሮ እንደዚህ ይላል። የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ ካይደለ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስም መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይሆናል፣ ይህ ነው አላቸው። በዚህ ክፍል ላይ ጥያቄ ሊጠይቁ ወደ መጥምቁ ዮሐንስ የመጡት ሰዎች ጥያቄውን ከጠየቁ በኋላ እንደጠበቁት እንደገመቱት ሳይሆን ከዚያ በተቃራኒ የሆነ መልስ ስለሆነ መጥምቁ ዮሐንስ የመለሰላቸው ከዚያ በመነሳት እንግዲህ አንተ መሲሁ ካልሆንክ፣ አንተ ኤልያስ ካልሆንክ፣ እንዲሁም ደግሞ ወይም ደግሞ ነቢዩ ካልሆንክ ለምን ታጠምቃለህ ብለው ጠየቁት። ለምን ታጠምቃለህ? የአገልግሎትህ ገፊ ወይም አነሳሽ ምን እንደሆነ ንገረን። ዓላማህ ምንድን ነው? የምታጠምቀው ለምንድን ነው ብለው ጠየቁት። በእርግጥ ከመጥምቁ ዮሐንስ በፊት ጥምቀት አልነበረም፣ ወይም ደግሞ ነበረም ከተባለ ለመኖሩ የተረጋገጠ ተጨባጭ የሆነ ግልጽ ማስረጃዎች በብዙ አልተገኙም። ስለዚህ አልነበረም በሚለው ብንሄድ በአይሁድ አመለካከት መሲሁ ሲመጣ እስራኤልን ያጠምቃል ብለው ያምኑ ነበር። ምክንያቱም ውሃ በእስራኤላውያን የመንጻት የመታደስ ምልክት ስለሆነ። ስለዚህ ጥያቄያቸው ከዚህ በፊት ያጠመቀ የለም፣ አንተ መሲሁ ካልሆንክ ለምን ታጠምቃለህ? እስኪ ንገረን ብለው ጠየቁት። እንደው ይህን ጥያቄ እስኪ ወደኛ ብናመጣውስ? አንድ ሰው ወደ እኛ መጥቶ በተለይ ደግሞ ከመንፈሳዊ ፕሮግራም አገልግሎትና ስርዓቶች ጋር በተያያዘ የምናደርጋቸው ነገሮች ለምን እንደምናደርግ ብንጠየቅ መልሳችን ምን ይሆን? ምን መልስ ይሆን? ለምን ትዘምራለህ? ለምን ታገለግላለህ? ለምን ትሰብካለህ? ለምን ህብረት ታደርጋለህ? ለምን ቃሉን ታጠናለህ? ለምን ትጸልያለህ? ብቻ ሁሉንም የምናደርጋቸው ነገሮች አስገብተን ለምን ብንባል መልሳችን ነው። ለምን እንደምናደርግ ማወቅ ጥሩ እንዲሁም ወሳኝ ነው። በተለይ የሚመችና የማይመች ምክንያት መቀጠል አለመቀጠላችን የሚወሰነው የምናደርገውን በምናደርግበት ዓላማ ነው። የመጥምቁ ዮሐንስ መልስ ይሄ ነበረ። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ ጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣ ከኔ ይልቅ የሚከብር ይህ ነው አላቸው። መጥምቁ ዮሐንስ እኔ የማጠምቀው ስለ እኔ አይደለም፣ እኔ የማጠምቀው ስለ እርሱ ነው።
እርሱ ይከብር ዘንድ ነው በማለት ወደ እርሱ ጠቆመ። ወደ መሲሁ ጠቆመ። ወደ ኢየሱስ ጠቆመ። መንገድ አዘጋጅለት፣ ጥርጊያውን አመቻችለት ወደ ተባለው ጠቆመ፣ አመለከተ። ስለዚህ እኔም ማጠምቀው ስለኔ አይደለም፣ እኔም ማገለግለው ስለኔ አይደለም፣ ስለ እርሱ ነው ብሎ ትክክለኛ የሆነን መልስ ሰጠ። እንግዲህ ትክክለኛ ዓላማን ይዞ የምናደርገው ስናደርግ ልክ እንደ መጥምቁ ዮሐንስ የህይወት የአገልግሎት አቋም ይኖረናል። እንዲያው ትንሽ ከመጥምቁ ዮሐንስ የተወሰኑ ነገሮችን እንመልከት። ከነሱ ስለሆነ በዋናነት የምንማረው የመጀመሪያው ያው እንዳልኩት የምናደርገውን ስናደርግ ለምን እንደምናደርግ አውቀን ብናደርግ ጥሩ ነው። ሰው ስላደረገው ባናደርግ፣ ሰው ሲያደርግ ውስጥ ስላየን በእነንትና ላይ ስላማረባቸው እነንትና ስለተሳካላቸው ለእኛም ይሳካልናል ብሎ ማድረግ ትክክል አይደለም። በትክክለኛ ዓላማ ላይ ቆሞ ነገሮችን ማድረግ ለመቀጠልና ላለመቀጠል በጣም መሰረታዊ የሆነ ነገር ነው። መጥምቁ ዮሐንስ በትክክለኛ ዓላማ ላይ የተመሰረተ ማንነቱን በትክክል ያወቀ ሰው ስለነበረ በአገልግሎቱ ውስጥ ፍርሃት የሚባል ነገር ኖሮ አያውቅም። ማንንም አይፈራም ነበር። በሉቃስ ወንጌል ምዕራፍ 3 ከ7 እስከ 14፣ በማቴዎስ ወንጌል ምዕራፍ 3 ቁጥር 7 እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 14 ከ1 እስከ 14 በእነዚህ የመጽሐፍ ቅዱስ ክፍሎች የማይፈራ አገልጋይ እንደነበረ እንመለከታለን። ሰው ስላልሆነ ሳይሆን የማይፈራው ዓላማውን ያወቀ ስለነበረ። ንጉሥ ሄሮድስ የወንድሙን ሚስት ባገባ ጊዜ ሕጉ የቃሉ ሕግ ስለማይፈቅድለት ሄዶ ፊት ለፊት የተጋፈጠ ሰው ነው መጥምቁ ዮሐንስ። እሱ ብቻ አይደለም። መጥምቁ ዮሐንስ ጻፎች ቢመጡ፣ ፈሪሳውያን ቢመጡ፣ ወታደሮች ቢመጡ፣ ህዝብ ቢመጣ፣ ተራው ህዝብ ቢመጣ ስብከቱ፣ መልእክቱ ወጥ ነው፣ አንድ አይነት ነው። መልእክት አይቀያየርም። ልብስ እያየ መልክ እያየ መልእክት የሚቀያየር ሰው አልነበረም። ስለዚህ መጥምቁ ዮሐንስ ዓላማውን ያውቅ ስለነበረ ፈጽሞ አይፈራም ነበረ። ፍርሃት የሚባል ነገር አልነበረበትም። ስለዚህ የምናደርገውን ለምን እንደምናደርግ ስናውቅ በትክክለኛ ዓላማ ላይ ስንመሰረት ያለ ፍርሃት ማድረግ ያለብንን እናደርጋለን። ዓላማ መር እንሆናለን ማለት ነው። ሌላው አገልግሎቱን በፉክክር በውድድር ላይ አልመሰረተም ነበር መጥምቁ ዮሐንስ። ሌላው በአገልግሎቱ ውስጥ የምንመለከተው ኳሊቲ ማንነቱን ያወቀ ዓላማውን ያወቀ አገልጋይ ስለነበረ ራሱንና አገልግሎቱን ከሌሎች ጋር ያፎካከረ ሰው አልነበር። ይህንን በደንብ አድርገን እንመለከተዋለን። በተለይ በዮሐንስ ወንጌል ላይ ምዕራፍ 1 ከ25 እስከ 36 ባለው የመጽሐፍ ቅዱስ ክፍል ላይ ሁለት ነገሮችን ሲያደርግ እንመለከታለን። እያገለገለ ሳለ እሱ ባለበት ኢየሱስ ክርስቶስ ሲያልፍ ለደቀ መዛሙርቱ አመለከተ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲያመለክት እንመለከተዋለን። ወደ ራሱ አላመለከተም። የኢየሱስ ክርስቶስ አገልግሎት መጀመር የእሱ አገልግሎት የማብቃት ማሳያ ነው። እሱ የመጣው ለኢየሱስ ክርስቶስ መንገድ ሊጠርግ ነው። ኢየሱስ ጀመረ ማለት እሱ አቆመ ማለት ነው። ሰው ወደ ኢየሱስ ተገልብጦ ሄደ ማለት እሱ ጋር የነበረው ሕዝብ ወደ እሱ ሄደ ማለት ነው። ግን ዓላማውን ያወቀ ለምን እንደሚያገለግል የተረዳ ሰው ስለነበረ ምንም ቅሬታ አልነበረውም። ቀጥታ ይጠቁም ነበረ። እንዲያውም ከ25 እስከ 30 ባለው የመጽሐፍ ቅዱስ ክፍል ላይ ደግሞ እንዲያውም አንድ ጥያቄ አቅርቦለታል። አንተ ያጠመቅከው፣ አንተ የመሰከርክለት እሱ እያጠመቀ ነው ብለው ሲነግሩት እንመለከታለን። መጥምቁ ዮሐንስ መለሰ፣ እኔ ያገለገልኩት ለእኔ ሳይሆን ለእርሱ ነው። እርሱ ሊልቅ እኔ ግን ላንስ ይገባኛል ብሎ አገልግሎቱን ከፉክክር ከውድድር የጠበቀ ጀምሮ በትክክል የጨረሰ አገልጋይ እንደነበረ እንመለከታለን። ሶስተኛ እና የመጨረሻ በዚህ ጊዜ ላነሳው የምፈልገው ሀሳብ ከዚህ የምንማረው ሲደክመው ወይም ደግሞ እንዳው ጥርጣሬ ሲገባው ተስፋ መቁረጥ ሲሰማው ለመጠየቅ ያልተቸገረ ሰው።
በሉቃስ ወንጌል ምዕራፍ 7 ላይ ከቁጥር 18 ጀምሮ ደቀ መዛሙርቱ የእሱ የነበሩትን ደቀ መዛሙርት አስጠርቶ እስኪ ሂዱና ጠይቁት፣ የምትመጣው አንተ ነህ ወይስ ሌላ እንጠብቅ ብላችሁ ጠይቁት ብሎ መልእክተኞችን ሲልክ እንመለከታለን። አስቡት። በዚህ ጊዜ ወደ 10 ወር ገደማ በጨለማ ውስጥ በእስር ቤት እንደቆየ ይታሰባል መጥምቁ ዮሐንስ። ሁኔታዎች ተስፋ የሚያስቆርጡ ይመስላሉ። እስራኤላውያን መሲሁን ይጠብቁበት የነበረው መንገድ፣ በተለይ ደግሞ ሲመጣ ያደርጋል ብለው ያስቡት የነበረውን ነገር ኢየሱስ እያደረገ አይደለም። ይሄንን በተለያየ አቅጣጫ እስር ቤት ውስጥ ሆኖ ሳይሰማ አልቀረም። እሱም ደግሞ ያለበት ሁኔታ አለ። ስለዚህ በህዝቡ ውስጥ ያለው ብዥታ፣ በህዝቡ ውስጥ ያለው የተለያየ ነገር እሱም ውስጥ መፈጠሩ፣ እሱም ውስጥ ይሄ ነገር መኖሩ ብዙ እንትን አላደረገውም። ምክንያቱም መጥምቁ ዮሐንስ ራሱን የተለየ ሰው አድርጎ የሚቆጥር ሰው አልነበረ። ራሱን እንደ መልአክ የሚያይ ሰው አልነበረ። ራሱን ከህዝቡ የተለየ ቅቡዓን ከሚባሉት መካከል እንደነበር አድርጎ የሚያስብ አልነበረ። ይሄ እንዲህ ባያስብ ነው እሱ ራሱ የእግዚአብሔር በግ ብሎ ለመሰከረላቸው ደቀ መዛሙርቱ ደግሞ ጠርቷቸው ሂዱና እስኪ ጠይቁት ብሎ ሲናገር እንመለከታለን። ይሄ መጥምቁ ዮሐንስ ስለ ራሱ ያለው ምልከታ ጤናማ እንደሆነ የሚያመለክት። ስለዚህ ከመጥምቁ ዮሐንስ በቃሉ ላይ ለትምህርታችን ከተጻፈው ይህንን እንማራለን። እንግዲህ በተመለከትነው በዚህ የመጽሐፍ ቅዱስ ክፍል ላይ ለመጥምቁ ዮሐንስ ከቀረበው ጥያቄና እርሱ ከመለሰው መልስ ልንማር የተገባንን ነገሮችን ነው ያነሳሁት። ከባለፈው ጋር በጋራ በማድረግ ምንድን ነው ከዚህ የምንማረው የሚለውን የተወሰኑ ነጥቦችን በመደዳ አንስቼ እጨርሳለሁ። ስናጠቃልለው መጥምቁ ዮሐንስ ለተጠያቂነት ሁሌም ዝግጁ ነበር። ስለዚህ ለተጠያቂነት ዝግጁ ነው። ሰዎች እኛን ለመጠየቅ አይፍሩም። ለምን ማነህ፣ ይሄን ለምን አደረክ ብለው እኛን ለመጠየቅ አይፍሩም። መፈራት የለብንም። አገልጋይነት ማስፈራራት አይደለም። አገልጋይነት ለህዝብ ቅርብ መሆን፣ ለህዝብ ቀላል መሆን፣ በህዝብ መካከል መገኘት። እንደውም መጥምቁ ዮሐንስ የሚገርም ህይወት ነበረው። የሚበላው፣ የሚጠጣው፣ የሚለብሰው፣ የሚኖርበት ሁሉ ይታወቅ ነበር። የታወቀ ሰው ነበር። ስለዚህ ሰዎች መጥተው ሊጠይቁት ቀላል። ስለዚህ እኔም እንዲህ እላለሁ፣ አንዱ የምንማረው ይህንን ነው። ለተጠያቂነት ሁሌም ዝግጁ ነው። ሁለተኛው ለምንጠየቀው ጥያቄ መልስ ከቃሉ ከትክክለኛው ምንጭ ቀርተን እናምጣ። መልሱን እንደው ከስኬቶቻችንና ከድካሞቻችን ከድጋፍና ከተቃውሞ አንቅደው። መልስ ስንቀዳ በተቻለን መጠን ከቃሉ ብንቀዳ፣ ከትክክለኛው ምንጭ ብንቀዳ ጥሩ ነው። ከዮሐንስ ይህንን እንመለከታለን። አንተ ማነህ ባሉት ጊዜ በነቢዩ ኢሳያስ እንደተገለጸው በምድረ በዳ የሚጮህ ድምፅ ነኝ ብሎ እንደተናገረ ከቃሉ እንቅዳ መልሶቻችንን። ሌላው ራሳችንን እንቀበል። እኛ ራሳችንን ሳንቀበል ሌሎችን ልንቀበል አንችልም። መጥምቁ ዮሐንስ ራሱን የተቀበለ ሰው ስለነበረ ነው እኔ ድምፅ ነኝ ያለው። ድምፅነቱን ተቀብሏል። በምድረ በዳ የሚጮህ ሰው ድምፅ ነኝ። ይህንን የተቀበለ ሰው ስለነበረ በሌሎች ፊት ይህንን ለመናገር አላፈረም፣ አልፈራም፣ ስጋት አልገባም። ስለዚህ ራሱን የተቀበለ ሰው ነበር። ራሳችንን እንቀበል። ሌላ ምን መስላቸው ሰዎች አይኖሩም። ከሰዎች በጣም ብዙ በጎ ፖዘቲቭ የሆኑ ነገሮችን እንማራለን፣ እንወስዳለን። ነገር ግን ኮፒ ልናደርግ አይገባል። ስለዚህ ራሳችንን እንቀበል። እንዲሁም ደግሞ የአገልግሎታችንም ሆነ የተግባራችን ትክክለኛ ዓላማ እንወቅ። ለምንድን ነው የምንዘምረው? ለምንድን ነው የምናገለግለው? ለምንድን ነው ይህንንና ያንን ስናደርግ የምናደርገው? ዓላማችን እናውቀዋለን ወይስ እነንትና ስላደረጉት ነው የምናደርገው? እነንትና ሲያደርጉት ስላማነባቸው ነው እኛም ያምርብናል ብለን የምናደርገው። ሌላኛው የምንማረው ከመጥምቁ ዮሐንስ ነው። ለምን ታጠምቃለህ ባሉት ጊዜ እኔ የማጠምቀው ስለ እርሱ ነው፣ እርሱ ሊልቅ እኔ ላንስ። እርሱ በእሳት ሊያጠምቅ ለእሳት ጥምቀት እናንተን እያዘጋጀዋችሁ ነው ብሎ መንገድ ጠራጊ እንደሆነ፣ እሱ የሚሰራው መንገድ የመጥረግ ስራ እንደሆነ
ሲነግራቸው እንመለከታለን። ስለዚህ ለምናደርገው ነገር ትክክለኛ ዓላማ ይኖራል። ትክክለኛ ዓላማችንን አውቀን ስናገለግል በጣም በሚገርም ሁኔታ እነዚህ 3 ነገሮች በህይወታችንና በአገልግሎታችን ይታያሉ። አንደኛ ወጥ የሆነ በመልክ፣ በትምህርት ደረጃ፣ በቁመት፣ በብዛት፣ በቁጥር ማነስና መብዛት የማይለዋወጥ ለሁሉም አንድ አይነት የሆነ መልእክት እናስተላልፋለን። አንፈራም ማለት ነው። በሌላ አማርኛ ፊት አይተን አንፈራም፣ ልብስ አይተን አንፈራም፣ መሳሪያ አይተን አንፈራም፣ ወንበር አይተን አንፈራም ማለት ነው። ስለዚህ መጥምቁ ዮሐንስ አይፈራም፣ ዓላማውን ስለሚያውቅ አይፈራም ነበር። ንጉሥ ቢሆን፣ ጻፎች ቢሆኑ፣ ፈሪሳውያን ቢሆኑ አይፈሩም። ስለዚህ አንፈራም። ዓላማችንን ስናውቅ አንፈራም። ሌላው ዓላማችንን ስናውቅ ለምን እንደምናገለግል ስናውቅ ከፉክክር ከውድድር የጸዳ ህይወት ይኖረናል። የጸዳ ህይወት ይኖረናል። በፉክክር የማንወጣቸው ነገሮች ውስጥ እንዳንገባ፣ በፉክክር የራሳችንን መልክ እንዳናጣ፣ ማንነታችንን እንዳናጣ ከፉክክር የጸዳ ህይወት ይኖረናል። ሌላ በትክክል ዓላማችንን ስናውቅ፣ በትክክል ማንነታችንን ስንረዳ መውደቅ ቢገጥመን እንኳን መነሳት እንዳለ፣ መሳት ቢገጥመን እንኳን መመለስ እንዳለ፣ ሰው እናስቀይም እንኳን ይቅርታ ለመጠየቅ የማይከብደን ሰዎች እንሆናለን። የምንሸፋፍንና የምንሸፋፍን ሳይሆን በማህበረሰቡ መካከል ስንኖር ቀለል ብለን ኖረን ብንወድቅ እንኳን ወድቅ ያለው ብደክም እንኳን ደክም ያለው ጸልዩልኝ፣ አግዙኝ ለማለት ድፍረት አናጣ። መጥምቁ ዮሐንስ ሄደን ያደረገው ሂዱና ጠይቁት፣ አንተ ነው የምትመጣው ወይስ ሌላ አትጠብቅ ብላችሁ ጠይቁት እንዳለ ማለት ነው። ጸጋ ለሁላችን ይብዛ። ተባረኩ። አሜን።